ወጥ ብለው ወጥ ረገጡኮ ዳህና ለምንድን ነው ችግር የምትፈጥረው? ምንድነው? በኮምፒውተር ተቆልለው ምንድነው? ያወጣው አንተ ልትወጥ ትችላለህ። ድርጅቱ እኮ ግን የጋራችን ነው። ምንድነው? ራስህ ለቋይ ጌታ ፖለቲካውን ተናት ሂሳቡን እንስራ እንዴ ያሬድ ካለቃ ጋር እኩል ትመላለሳለህ? ለቋ እዚህ የመጣሁት ለስራ ነው። እንዳንቺ እንደተበላሸው እጅ ያልኩኝ የተበላሸው ሰው አይደለም። አንተ ማን የተበላሸው? ይቅር በይው ፋንዬ፣ ተላላኪ መሆኑን ረስቶት ነው። የኔ እኮ ተላላኪ መሆን እኮ ትልቁ ትርጉም ነው ያለው እኮ በእኔ የምሰራበት ድርጅት እናት የትእዛዝ አገልግሎት ይባላል። ለእናንተ እየዞረ የሰው ኪስ ማጠብ አይደለም እኮ። እንደናንተ የማውደለድል ሳልሆን በእሳት የተፈተኩኝ ወርቅ ነው። በቃ ድንገሪ ጭባ ስራ በጣም ደስተኛ መሆን አለብን። ካልሆነ እኛም ብንሆን የተሻለ ነገር እንፈልግልሃለን። እና እንደዋናውት መሃል ጉብ ልበላልሽ ጭባ ዳርዳሩን ያዙ እንጂ እንደ አይነቱ ዳርዳሩን ያዙ እንጂ እንደ ትንንሾቹ ምን ነው ርቦሃል? ወሬውላ ምግብ ሆነ። ደቼ ያስበላሽና እኮ ብራብን ብጠማም እኮ ምበላውና ምጠጣው በራሴ ገንዘብ ነው። በሰራሁት በላቤ ገንዘብ ነው። እንደናንተ በወንድ ገንዘብ አይደለም እኮ ጭባ። ህልም የሌላቸው ጭልምልም ያለባቸው ጨለማዎች ናቸው። ብፈልጉ እኮ እኔ ለእናንተ ስራ ማመቻቸት ይችላል።